ሰላም ለሕዝባችን፣ ሰላም ለሀገራችን። ፈጣሪ አምላካችን ለእስራኤል ሕዝባችን ደጋፊ ጠባቂያችን፣ በደጉም በክፉ ይሞገስ ፈጣሪያችን። ትልቁ ጻድቅም ኢዮብ የተባለው መከራ ሲደርስበት ሚስቱ ያለችው ፈጣሪን አጣውረህ ብትሞት ምንድን ነው? በትክክለኛ አባባሏ ፈጣሪን ረግመህ ሞት ስትለው የእሱም መልስ የነበረው ክዳቤር አኻት እንበሎት ትዳቤሪ ጋም את הטוב נקבל מאת האלוקים ואת הרע לא נקבל። እንደ ጅሎች ሴቶች እንደ አንዲቱ ተናገርሽ፣ ከእግዚአብሔር እጅ መልካሙን እየተቀበልን ክፉ ነገርን ሳንቀበልምን? እናም ኢዮብና ሚስቱ ይህን ሁሉ እስከ መነጋገር ድረስ የደረሱበት ምክንያት ምንድን ነው? ምን ቢያጋጥማቸው ነው እግዚአብሔርን እስከ ማጣወር ያስደረሳቸው? ይሄ ትምህርት ለሁላችንም ሊረዳን ስለሚችል የኢዮብን ስቃይ አብረን እንይ። ኢሻያ በኤሬጽ ዑፅ ኢዮብ ሽሞ። ዑፅ በሚባል ሀገር ስሙ ኢዮብ የተባለ አንድ ሰው ነበር። ያም ሰው ቅን፣ እግዚአብሔርንም የሚፈራ ከክፋትም የራቀ ነበር። 7 ወንዶች 3 ሴቶች ልጆች ተወለዱለት። ሀብቱም 7,000 በጎች፣ 3,000 ግመሎች፣ 500 ጥማድ በሬ፣ 500 እንስት አህዮች፣ እጅግ ብዙም ባሪያዎች ነበሩት። ያም ሰው በምስራቅ ካሉ ሰዎች ሁሉ ታላቅ ነበር። ወንዶች ልጆቹም በየተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበር። 3ቱን እህቶቻቸውንም ከነርሱ ጋር እንዲበሉና እንዲጠጡ ልከው ይጠሯቸው ነበር። የግብዣውም ቀኖች ባለፉ ጊዜ ኢዮብ ምናልባት ልጆቼ በድለው እግዚአብሔርን በልባቸው ሰድበው ይሆናል ብሎ ይልክና ይቀድሳቸው ነበር። ኢዮብም ማልዶ እየተነሳ እንደ ቁጥራቸውም ሁሉ የሚቃጠል መስዋዕት ያቀርባል። እንደዚሁ ኢዮብ ሁል ጊዜ ያደርግ ነበር። ויהי היום ויבואו בני האלוקים להתייצב על השם ויבוא גם השטן בתוכם። ከዕለታት አንድ ቀን እንዲህ ሆነ፣ የአምላክ ልጆች ወይም መላእክቶች በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ በመካከላቸው መጣ። ויאמר השם אל השטן מאין תבוא። እግዚአብሔርም ሰይጣንን ከወዴት መምጣትህ ነው ሲለው፣ ሰይጣንም ምድርን ሁሉ ዞርኳት፣ በእርሷም ተመላለስኩ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን ከባሪያዬ ከኢዮብ ላይ ልብህን አሳረፍክ? በምድር ላይ እንደ እርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም አለው። ሰይጣንም ለእግዚአብሔር እንዲህ ብሎ መለሰለት፣ በውኑ ኢዮብ እግዚአብሔርን የሚፈራ ዝም ብሎ ነውን? እርሱንና ቤቱን በዙሪያውም ያሉትን ሁሉ አመቻችተህለታል። የእጁን ሥራ ባርከህለታል። ከብቱም በምድር ላይ በዝቷል። ነገር ግን እጅህን ሰደህ ያለውን ነገር ሁሉ ብትነሳው በፊትህ ባይሰድብህ በጎ። እግዚአብሔርም ሰይጣንን እነሆ ለእርሱ ያለው ነገር ሁሉ በእጅህ ነው፣ ነገር ግን በራሱ በሰውየው ላይ እጅህን አትዘርጋ አለው። ሰይጣንም ከእግዚአብሔር ፊት ወጣ፣
ויהי היום ובניו ובנותיו אוכלים ושותים יין בבית אחיהם הבכור። አንድ ቀንም እንዲህ ሆነ፣ የኢዮብ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበር። መልእክተኛም ወደ ኢዮብ መጥቶ በሬዎች እርሻ እያረሱ እያለ በአጠገባቸውም አህዮች ተሰማርተው እያለ የሳባ ሰዎች አደጋ ጣሉ፣ ወሰዷቸው፣ ብላቴኖቹንም በሰይፍ ገደሉ። እኔም አምልጬ ብቻዬን ልነግርህ መጣሁ እያለው እያለ ሌላው መጥቶ የእግዚአብሔር እሳት ከሰማይ ወድቆ በጎቹን አቃጠለ፣ ጠባቂዎችንም በላ። እኔም አምልጬ ብቻዬን ልነግርህ መጣሁ እያለው እያለ ሌላውም መጥቶ ካስዳውያን በሶስት ረድፍ ተከፋፍለው በግመሎቹም ላይ አደጋ ጣሉ፣ ወሰዷቸው፣ ብላቴኖቹንም በሰይፍ ገደሉ። እኔም አምልጬ ብቻዬን ልነግርህ መጣሁ እያለው እያለ ሌላውም መጥቶ ወንዶችና ሴቶች ልጆችህ በታላቅ ወንድማቸው ቤት እየበሉና የወይን ጠጅ እየጠጡ እያለ እነሆም አውሎ ንፋስ ከምድረ በዳ መጥቶ የቤቱን አራቱን ማዕዘን መታው፣ በልጆችም ላይ ወድቆ ሞቱ። እኔም ተርፌ ብቻዬን ልነግርህ መጣሁ ሲለው ויקום ኢዮብ ויקרע את מעילו ויגוז את ראשו ויפול ארצה וישתחו። ኢዮብም ተነሳ፣ ልብሱንም ቀደደ፣ ራሱንም ተላጨ፣ በምድርም ላይ ተደፍቶ ሰገደ፣ እንዲህም አለ፣ ራቁቴን ከእናቴ ማህፀን ወጥቻለሁ፣ ራቁቴንም ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ የእግዚአብሔር ስም የተባረከ ይሁን። ይህም ሁሉ ሆኖበት ኢዮብ ኃጢአት አልተናገረም። ויהי היום ויבואו בני האלוקים להתייצב על השם ויבוא גם השטן בתוכם להתייצב על השם። እንደገናም ከዕለታት አንድ ቀን የአምላክ ልጆች በእግዚአብሔር ፊት ለመቆም ሲመጡ ሰይጣንም ደግሞ በእግዚአብሔር ፊት ለመቆም በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መምጣትህ ነው ሲለው፣ ሰይጣንም በምድር ላይ ዞርሁ፣ በእርሷም ተመላለስኩ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን ባሪያዬ ኢዮብ ላይ ልብህን እንዳሳረፍክ ነው። በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም። በከንቱ እንዳጠፋው አንተ በእርሱ ላይ ምንም ብታደርግ እስካሁን ፍጹምነቱን ቅንነቱን እንደያዘ ነው። ሰይጣንም መልሶ እግዚአብሔርን ሰው ያለውን ሁሉ ለራሱ ሕይወት መዳን ሲል ይሰጣል፣ ነገር ግን አሁን እጅህን ዘርግተህ አጥንቱንና ስጋውን ብትነካ በፊትህ ሳይሰድብህ ቢቀር በጎ። እግዚአብሔርም ሰይጣንን ነፍሱን ተወው እንጂ እርሱ በእጅህ ተሰጥቶሃል ይለዋል። ሰይጣንም ከእግዚአብሔር ፊት ወጣ፣ ኢዮብንም ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው። ኢዮብም ስጋውን የሚያክበት ገል ወሰደ፣ በአመድም ላይ ተቀመጠ። ኢዮብ በዚህ መከራ ላይ ተቀምጦ እየተሰቃየ ሳለ ሚስቱም እስካሁን ፍጹምነትህን ቅንነትህን እንዳያስክ ነውን? እግዚአብሔርን ስደብና ሙት ስትለው፣ የኢዮብ መልስ የነበረው ክዳቤር አኻት አንቤሎት ትዳቤሪ גם את הטוב נקבל מאת האלוקים ואת הרע לא נקבל.
እንደ ጅሎች ሴቶች እንደ አንዲቱ ተናገርሽ። ከእግዚአብሔር እጅ መልካሙን እየተቀበልን ክፉ ነገርን ሳንቀበልምን? ኢዮብ 1 ዓመት ያህል ከተሰቃየ በኋላ በከንፈሩም ኃጢአት ከመናገር ከተቆጠበ በኋላ ፈጣሪ ለኢዮብ ሀብቱን በእጥፍ መልሶ 7 ወንድ ልጆችና 3 ሴት ልጆች ሰጥቶታል። ፈጣሪያችን ይወደስልን ይሞገስልን። እኛም ብንሆን እያንዳንዳችን የራሳችን የሆነ ፈተና ያጋጥመናልና ሁሉም ለደግ ነው፣ ሁሉም ለበጎ ነው። አንደኛ ወደ እግዚአብሔር እንድንመለስ ያግዘናል። ሁለተኛ የኃጢአት ማስተሰሪያ ይሆናል። ሶስተኛ እንደ ኢዮብ ፈተና ሊሆን ይችላል። ፈጣሪ የሚወደውን ነውና የሚፈትን። ከመጽሐፈ ምሳሌ ወይም ከሰፈር ምሳሌ ምዕራፍ 3 ላይ እንደሚለው ከኤት አሸር የሃብ አሸም ዮኺያህ ወከአበት በንርጼ። እግዚአብሔር የሚወደውን ይገስጻል፣ አባት የሚወደውን ልጁን እንደሚገስጸው። እናት ልጇን ጭቃ በጭቃ ሆኖ ስታየው እያለቀሰም ቢሆን እየቆነጠጠችም ቢሆን ታጥበዋለች። ልጇን ስለምትወደው ንጹህ ሆኖ ማየት ትፈልጋለች። የሚጠላ ግን ዞር በልልኝ ከፊቴ አንተ፣ የፈለግከውን ብታደርግ አያገባኝም፣ ከፈለክ ይመችህ፣ ከፈለክ ደግሞ ገደል ግባ። እናም በዚህ የጤና መጉደል ሲመጣ፣ በዛ የእህል ውሃ ማነስ ሲመጣ፣ በዛኛው ጦርነት ሲመጣ ብዙም የሚያስጨንቅ ነገር የለውም። የሚያስጨንቅ ነገር ምንድነው? ኃጢአት መስራት ነው። ምክንያቱም ኃጢአት መስራት እግዚአብሔርን አለማክበር ብቻ ሳይሆን ራስንም አለማክበር ብቻ ሳይሆን ጦርነት የሚያመጣብን ኃጢአታችን ነው። ጤና መጉደልን የሚያመጣብን ኃጢአታችን ነው። እህል ውሃ እንዲያንሰንና እንድናማርር የሚያደርገን እህል ውሃ እንዲያንሰንና እንድናማርር የሚያደርገን ኃጢአታችን ነው። ንጹህ ስሜት፣ ጥሩ ስሜት እንዲሰማን ከጭቃ መላቀቅ ያስፈልጋል። የምንወደውን ነገርም ሆነ ያለንን ዕቃ ስናጣ፣ እንዲሁም የምንወደውን ሰው ስናጣ ፈጣሪን ከማጣወር እግዚአብሔር ሰጠ እግዚአብሔርም ነሳ፣ የእግዚአብሔር ስም የተባረከ ይሁን ብሎ ፈጣሪን ማወደሱ ይሻላል። እንደ ኢዮብ። ሙሉቀን ባሻ ነበርኩ። በያላችሁበት ሰላም ይግጠማችሁ ይግጠመን። ሌትራዎት